ሰላም ጤና ይስጥልን እንኳን ወደ ቻናላችን በሰላም መጣችሁ። በሀገራችን የክሪፕቶ ገበያ ላይ ያሉትን አዳዲስ ወቅታዊ መረጃዎች ለምትከታተሉ ቤተሰቦች ዛሬ ጠቃሚ መረጃ ይዤላችሁ ቀርቤያለሁኝ። በብዙ ተጠቃሚዎች ዘንድ ሲሰራበት የነበረው የፒቱፒ የገንዘብ ልውውጥ በአሁኑ ሰዓት መቋረጡ ተከትሎ ብዙዎቻችሁ አማራጭ መድረክ እየፈለጋችሁ እንደሆነ ይታወቃል። በዚህ ቪዲዮ አሁን ላይ በኢትዮጵያ ውስጥ በስራ ላይ ስላለው ዊክስ ኤክስቼንጅ አሰራር ስላለው የቴክኖሎጂ መዋቅርና እንዴት በውስጡ ያሉትን አማራጮች መጠቀም እንደምትችሉ በቪዲዮ መረጃዎችን በተግባር እናያለን። ወደ ቪዲዮ ለማውረድ ወደ ፕሌይ ስቶር እንገባለን። እዛ ሰርች ባሩ ላይ ከዚህ ጋር ማለት ነው ዊክስ ብለን እንጽፋለን። እዚህ ጋር መጥቶልናል። ክሊክ አድርገን ቀጥታ እዚህ ጋር ከታች ላይ የምናገኘው ዊክስ የሚል አለ፣ ባይ ኤንድ ቢትኮይን የሚል አለ። እሱን ክሊክ አድርገን እዚህ ጋር ዳውንሎድን የእናንተ ዳውንሎድ የሚል ይመጣላችኋል። ቀጥታ እኔ ስላወረድኩት ኦፕን እለዋለሁ ማለት ነው። ከዛ ስንቀጥል እዚህ ጋር ክሬት እናደርጋለን ማለት ነው አካውንታችንን። እኔ እስኪ በዚህ በአቋራጭ መንገድ ማለት ነው ጉግል እንላለን ከታች ባለው ማለት ነው። እዚህ ጋር ካሉትኝ ኢሜል አካውንታችን አንዱን እናስገባለን። ከዚህ ጋር ፓስወርድ ሴት እናደርጋለን ማለት ነው። እሺ እኔ አስገብቼ እኔ ፓስወርድን አስገብቻለሁኝ። ወደ ኮንፈርም እንላለን። አሁን እንደምታዩትኝ ከፍቶልኛል ማለት ነው። ቀጣይ ምንድነው አይዲያችንን ቬሪፋይ እናደርጋለን ማለት ነው። ቀጥታ እዚህ ጋር እንገባለን። እዚህ ጋር የቀስቷን ምልክት ከላይ ያለችውን ክሊክ እናደርግና አይዲ ቬሪፋይ እናደርጋለን ማለት ነው። እዚህ ጋር አን ቬሪፋይ ይላል ከላይ እንደምታዩት ማለት ነው። ከዛ እዚህን ክሊክ እናደርግና የተወሰነ እንጠብቃለን ማለት ነው። ኦኬ ከዚህ ጋር ምንድነው ቬሪፋይ ዮር አይደንቲቲ እያለ ነው። ከዚህ ጋር ምንድነው ሴሌክት ዮር ካንትሪ ዮር አይዲ ይላል። እዚህ ጋር ኢትዮጵያ ትላላችሁ። ሰርች አድርጋችሁ እዚህ ጋር ኢትዮጵያ ብላችሁ ኢትዮጵያን መርጣችሁ ታስገባላችሁ ማለት ነው። ከዛ ዶክመንት ታስገባላችሁ ማለት ነው። ድራይቪንግ ላይሰንስ አላችሁ፣ ኢንተርናሽናል መንጃ ፈቃድ ካላችሁ ማለት ነው። ወይም ደግሞ አይዲ ካርድ ማለት ነው። አይዲ ካርድ ማለት ምን ማለት ነው? ናሽናል አይዲ ማለት ነው። እሱንን የፊት ገጽና የኋላውን ፓርት ታስገባላችሁ ማለት ነው። ከዛ ፓስፖርት አለ። በእኛ ሀገር እነዚህ ሶስቶቹ ካሏችሁ ዊክስን ከፍታችሁ ቬሪፋይ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ እሺ ናሽናል አይዲን አስገባለሁ ማለት ነው። አይዲ ካርድ የሚለውን እጫናለሁ ማለት ነው። ያው እንደምታዩት አስገብቻለሁ። ያው ዶክመንቲዝ የሚለውን ክሊክ አደርጋለሁኝ። ከዛ ደግሞ ባኩን አስገባለሁ ማለት ነው። የጀርባውን የናሽናል አይዲን አስገባለሁ ማለት ነው። ያው እንደምታዩት አስገብቻለሁ ማለት ነው። ዶክመንት ሪዲያብል የሚለውን ክሊክ እናደርጋለን ማለት ነው። ከዛ ያው አፕሎድ እያደረገ ነው። አፕሎድ ካረገ በኋላ ከ4 ሰዓት በኋላ ቀጥታ ቬሪፋይ ያደርጉልናል ማለት ነው። ከዚህ ጋር ደግሞ ተጨማሪ ፌስ አይዲ ይጠይቁናል። ይሄንን እናስገባለን ማለት ነው። እንደምታዩት ማለት ነው። ያው ከዚህ ጋር ቀጥታ አይደንቲቲ ዶክመንት እና ሰልፍ እሱን አንደር ሪቪው እያደረጉት ነው። ከ24 ሰዓት በኋላ ቀጥታ ቬሪፋይ እያደረጉልናል ማለት ነው አካውንታችንን። ያው ከዚህ ጋር እንደምታዩትኝ ይኸው እንትናችንን አካውንታችን ቬሪፋይ አድርገውልናል ማለት ነው። ከዛ በኋላ እንዴት አድርጋችሁ ፒቱፒ ትሬድ እንደምታደርጉና እንዴት እንደምትገዙ አሳያችኋለሁ ማለት ነው። እሺ ቀጣይ እንዴት አድርጋችሁ መሸጥና መግዛት እንደምትችሉ በዝርዝር አሳያችኋለሁ ማለት ነው። ከዛ ፒቱፒ የምትለዋን አለች እቺኛይቱ ፓርት ክሊክ ታደርጋላችሁ ማለት ነው። ቀጥታ ሎድ እያደረገ ነው። የተወሰነ ደቂቃ ይፈጃል ለመክፈት ማለት ነው።
እሺ ያው ከፍቶልኛል እንደምታዩት ማለት ነው። ከዚህ ጋር ከላይ ላይ ካለችው ላይ ከዚህ ጋር በምን እንደምትገበያዩ መምረጥ አለባችሁ ማለት ነው። ኢቲቪ የምትላለች እሷን ክሊክ እናደርጋለን ማለት ነው። ከዛ እሺ ሎድ እያደረገ ነው። እንደምታዩት እዚህ ጋር ባይ እና ሴል የምትላለች የምትፈልጉትን ማለት ነው መርጣችሁ መሸጥም መግዛትም ትችላላችሁ ማለት ነው። ከዛ በፊት ምንድነው ሲሸጡ ከታች ላይ ያለችው ፕሮፋይል የምትላለች ከሷ ጋር ገብተን መጀመሪያ ፕሮፋይላችንን ማስተካከል ይጠበቅብናል ማለት ነው። እዚህ ጋር ታች ላይ እዚህ ጋር የግድ ፔመንት ሜተዳችንን ማስተካከልና በምንድነው የምንልከው የሚለውን ወይም የምንቀበለው የሚለውን እዚህ ጋር ማስቀመጥ አለብን ማለት ነው። እዚህ ጋር አድ የምትላለች ፔመንት ሜተድ አለች እሷን ክሊክ እናደርጋለን ከታች ማለት ነው። ከዚህ ጋር በምንድነው የምንቀበለው የሚለውን እናስቀምጣለን ማለት ነው። እዚህ ጋር ኢቲ ፊያት የምትላለች እሷን ኢቲ ብር እናደርጋታለን ማለት ነው። ብቻናል ማለት ነው። ከዛ ደግሞ ፔመንት ሜተዱን ደግሞ እናስቀምጣለን ማለት ነው። በምንድነው የምንሸጠው ወይ የምንቀበልበት ባንክ ትራንስፈር ማለት ነው። ቴሌብር አለ፣ አቢሲኒያ አለ፣ አዋሽ አለ። የፈለግነውን መርጠን እንትን እንላለን ማለት ነው። ከዚህ ጋር ምንድነው ቬሪፊኬሽን ኔም አለ። እዚህ ጋር ከታች ላይ ደግሞ አካውንታችሁን ታስገባላችሁ ማለት ነው። እኔ ለምሳሌ ፔመንት ሜተድን ያስቀመጡት ሲቢ ብር ነው። ሲቢ ብር አካውንቴን እዚህ ጋር ከታች ካለው አካውንት ናምበር ላይ አስገብተን አድ እናደርጋለን ማለት ነው። ከዚህ ጋር ደግሞ እንዴት እንደምትገዙ ደግሞ አሳያችኋለሁ ማለት ነው። አሁን በአሁኑ ወቅት አንድ ኤስዲቲ 182 ብር ከ99 ሳንቲም የተሸጠ ነው ማለት ነው። ሊሚቴሽኑን እዚህ ጋር ከላይ ታስቀምጣላችሁ። አሁን ለምሳሌ 1000 ብር ነው ድረስ ነው የምገዛ። እዚህ ጋር ከታች ከላይ ያለው እንደው ሊሚቴሽን ከ300 ብር እስከ 5000 ብር ድረስ ይሸጣል ማለት ነው። ይሄም በሚፓስ በቴሌ ብር እና በሲቢ ይሸጣል ማለት ነው። ከዛ ባይ ቱ ዩኤስዲቲ የሚለውን እጫናለሁ ማለት ነው። ከዚህ ጋር ምንድነው የምናደርገው ምንድነው ምን ያህል ነው የምንገዛው የሚለውን ነገር እዚህ ጋር እናስቀምጣለን ማለት ነው። የሪሲቭ የሚለውን እዚህ ጋር አሁን ለምሳሌ 8 ዩኤስዲቲ መግዛት ፈለኩኝ እንበልና መከፍለው ምንድነው 1463 ብር ከ92 ሳንቲም ማለት ነው እከፍላለሁ ማለት ነው። እዚህ ጋር ደግሞ ምንድነው በምንድነው መከፍለው የሚለውን ነገር ከዚህ ጋር እንመርጣለን ማለት ነው። እኔ አሁን ለምሳሌ የፈለኩት በሲቢ ብር ነው ማለት ነው። ሲቢ ብር የሚለውን ክሊክ እናደርጋለን ማለት ነው። እናንተ የፈለጋችሁትን ከዚህ ጋር ከሶስቱ ካለው መርጣችሁ እንትን ማለት ትችላላችሁ። እንደየሻጩ ይለያያል ግን እና ሲቀጥል እዚህ ጋር አይ ሃቭ ቱ ሬዲ የሚለውን በዩኤስዲቲ ዊዝ 0 ፊ የሚለውን እዚህ ጋር እንጫናለን ማለት ነው። ቀጥታ እዚህ ጋር ያለውን መርጠናል። ምን ከፍለው ይሄን ያህል ነው። ቀጥታ ባይ እንላለን ማለት ነው። ትንሽ እንጠብቃለን። ኔትወርክ ትንሽ አስቸጋሪ ስለሆነ ማለት ነው። ከዚህ ጋር በ14 ደቂቃ ውስጥ ላይ መክፈል አለብን ማለት ነው። ከፍለን ከዛ ስክሪንሻቷን ከዚህ ጋር ቻት የምትለው ላይ ከዚህ ጋር ማስገባት አለብን። ፕላስ ምልክቷን ተጭነን ከዚህ ጋር ስክሪንሻቱን አስገብተን ቀጥታ ዩኤስዲቲው ይገባልናል ማለት ነው። ይህን ይመስላል። ቪዲዮ ከተመቻችሁ ላይክ ሸር በማድረግ ቤተሰብ ይሁኑ። አመሰግናለሁ።